ከሰው ጋር እየኖርን መደሰት አይቻልም። የዋጡ ነው። ምክንያቱም ለምንድን ነው ከሰው ጋር እየኖርን መደሰት የማንችለው? የምንፈልገውን ነገር ሁሉ ሌሎች ሰዎች ምን ያደርጉታል? ይፈልጉታል። ስለዚህ ምን ያደርጋሉ? ይሻሙናል። ስለዚህ ከሰው ጋር እየኖሩ ሙሉ ደስታ መደሰት አይቻልም። ታዲያ መደሰት ከፈለግን ምን ማድረግ ነው? ሰዎች በሚሰጡንም በሚነሱንም ነገር አለመደሰት። እንግዲያ በማን መደሰት? ሁልጊዜ እላችኋለሁ ተፈስሑ ዘልፈ በማን? በክርስቶስ። ሰዎች ጥሩ ሰላምታ ሰጡንም አኩርፈው ሄዱም እኛ ለመከፋት ነው። ያን ነው ማሰብ። እስኪ አንተ ጥያቄ ልጠይቃችሁ። አሁን እዚህ መካከል ንስሐ ገብታችሁ የዚህ እንግዲህ የገዳሙ አጠቃላይ ንስሐ አባት አበምኔቱ ናቸው። ንስሐ ሰጥተዋችሁ ልትቆርቡ ተዘጋጅቷቸዋል። ፍታት ዘወል ደግሞ ሁላችሁ ቁርባን ቅረን። ሰው እንደተሰበሰበ ምናምንቴ አታፍርም? አሁን ልትቆርብ ቢሏችሁ ወይም ቢሉን አታፍሪም ቢሉም እንደምትሰማችሁ እውነት ሌላ ቀን ቤተክርስቲያን እንመጣለን ወይ ነው? አባ ሙሴ ጸሊምን ጳጳሱ በዚህ ቀን እንድትቀድስ አለው። እሺ ብሎ ተዘጋጅቶ መጣ። ሊቀድስ መጣ። ልብሱን ለብሶ ሊገባ ሲል ውጣ ጠቋራ፣ ደግሞ አንተ ልትቀድስ ምናምን አለው። እሺ ብሎ ሄደ። ከዚያ በኋላ አቡነ ቀሲሳቸውን ሂድና እስቲ ከፍቶታል አልከፋውም አረጋግጠና አለው። ቢሄድ አልከፋውም። እግዚአብሔር ሲፈቅድ ነው ሁሉም የሚሆነው። ይገባኛል፣ አዎ ውስጤም ጠቋራ ነው ብሎ ደስ ብሎት ፊቱ ፍግግ ብሎ ተገኘ። አልከፋውም አለው። አዎ እና ቀድስ በለው። ተመልሶ ቀደሰ። ደግሞ ሁለተኛ አስቀድስ ብንባል እሺ እንላለን ወይ ነው? እንዲሁ እኮ እኔ ሳስበው ነው ማምላክን አልፈልግም። እኔ እንደፈለጉ እሳቸው የሚሉኝ ነኝ እንዲሁ አቤት እንዲሁ እግዚአብሔር ማርጎ የቻለን እንዲሁ እኮ እንዲሁ ኩራታችን እንዲሁ እኮ እንዲሁ የጤፍ ጠላ እኮ ነን። እንዲሁ እውነቱ ማለት የጤፍ ጠላ እንዲሁ አለ የሚባል እኔ እንዴት እንደሆነ አላውቅም። ሳስበው በቃ የሚንኮሸኮሽ ነገር ነው የሚመስለኝ። እኔ ጠላ አልጠጣም፣ እግዚአብሔር ይመስገን። የማልጠጣው ማጥያት ስለሆነ አይደለም፣ በቃ ራሴን ስለሚያመኝ አይሆንልኝም። እኔ ሌላ ነገር የለውም። ስለዚህ ኩሽኩሽ ያለ ነገር አይኖራችሁ ነው። እስቲ መተቸትም ልመዱ። እስቲ እኔም እስቲ መሰደብ ልመድ፣ እናንተም እስቲ ልመዱ። እስቲ ትልቅ ወንድም ይስደበን፣ እስቲ አባት ይስደበን፣ እስቲ ትልቅ እህት ትስደበን። እስቲ እኔ እውነቴን እኮ የምነግራችሁ እንዲሁ መንኮሽኮሽ ተነካው ማለት ወይ ጉድ! ፍሬ ቢስነት ይሄ አይደለም እንዴ? ገለባ ክብሪት ብቻ የሚጠብቀን እና እንደው እግዚአብሔር ምን ይስጠን? ልብ ይስጠን።